ሰላም እንዴት ናችሁ? ዛሬ ያለሁበትን ቦታ ላሳያችሁ ብዬ ነው የመጣሁኝ። ሌሊት ነው አሁን 2 ሰዓት ይሆናል እና እዚህ ቅራት እያደርኩ ነው። ከዛሬ 10 ዓመት በፊት ነበር ቅራት ያደርኩኝና ከ10 ዓመት በኋላ ሆናለሁ ወይም ቅራት አድራለሁ ብዬ ማላስብበት ቦታ ላይ ራሴን አገኘሁት። ይሄ አሁን ያለው የሆነ እንጨት ምናምን ገራርደን ምናምን ብርድ እንዳይመታን ነው ሸራ ለብሰን የምናሳየው። ጫማዬ ምናምን ልብሴን ለብሼ ማለት ምክንያቱም ብርዱን ስለማልችል ማለት። አሁን እዚህ ጋር የምትሰሙት ድምጽ በሙሉ የሆነ የሌሊት ነፍሳት የሆነ ሌሊት አወሬ ምናምን ነው እና እዚህ በርበሬ ምናምን አስጠን ነው እዚህ በርበሬ እየቀራን የምናድረው። እና በርበሬ ቅራት ያው አንድ ሰው ትንሽ በርበሬ በጣም ውድ ስለሆነ 600 700 ብር ነው በኪሎ የሚሸጠው። አንድ ኩንታል እንኳን ወይ 100 ኪሎ ቢወስድ እንኳን 60 ሺህ 70 ሺህ ብር ሰርቆ መሄድ ይችላል ማለት። ስለዚህ እሱን መጠበቅ ግዴታ ስለሆነብን ነው እዚህ ማድረው። ግን ኢትዮጵያ ውስጥ በጣም ትልቅ ቦታ የሚባሉትን ቦታዎች ሁሉ አይቻለሁ ማለት በቃ አሪፍ ነው ብዬ ራሴ በእኔ ማስብበት ማለት ትልቅ ቦታ ነው ብዬ እኔ ማስበውን ቦታ ሁሉ አይቻለሁ። ነገር ግን ከብዙ በቃ ከአመታት በኋላ ራሴን ከዛሬ 10 ዓመት በፊት ሆናለሁ ብዬ ማላስበው ቦታ ላይ ራሴን አገኘሁት። ቅራት ላይ ያደርኩ ምናምን ህይወት በቃ ህይወትን ይሄ ነው ብላችሁ ተወስኑታችሁ ነው በቃ የምታዩበትን ወይ የምታድሩበትን የምትሄዱበትን መንገድ አታውቁትም። ግን ባለፈው እግዚአብሔር ይመስገን በመጣው እግዚአብሔር ይመስገን በቃ ህይወት እንደዚህ ነው። አሁን ታውቃላችሁ ሰው ራሱን ለመለወጥ ሲል እዚህ ጋር በሚያስጠላ ቦታ ላይ ኢንተርኔት ኔትወርክ በሌለበት ቦታ ላይ ባድር ምንም አይመስለኝም። ምክንያቱም ራሴን ለውጣለሁ ብዬ ስላሰብኩ ነው ቅጥር ቦታ ምናምን ትቼ የመጣሁት። ስንማር ቅጥር ተቀጥረን እንሰራለን ብለን ስለምናስብ ጭምር ነው አንደኛ ድክመታችን። እኔ ስማር ቀጠራለሁ ብዬ ስለማስብ አሁን በቃ ባሁን ደግሞ ተመልሼ እዚህ ቦታ ስሆን በቃ ደስ ማይል ቦታ ይሆናል ማለት ነው ህይወታችን። ማንኛውም የሚመሻችሁ ያው እስቲ ትንሽ ላሽፋችሁ ምንም አይታይም በቃ የሌሊት አወሬ ብቻ ነው የሚሰማው። ኔትወርክ የለ ምን የለ እዚህ ጋር ገና ቤታችን የምንሄደው እንግዲህ እስኪ ሲደርቅ ነው ያው ከቤት ራት ምናምን ምሳ ምናምን ይላክልናል። ከዚህ እንኖራለን ለሳምንት ምናምን ማለት ነው። እሺ መቻቻው አመሰግናለሁ።